ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደወትሮ ሁሉ የምንለቃቸውን መረጃዎች ሼር፣ ሰብስክራይብ በማድረግ የደውል ምልክቷን መጫናቸውን አትርሱ እንላለን። እነሆ አንድ ሀገር ከእምነት፣ ከቋንቋ፣ ከባህል፣ ከታሪክ ትሰራለች። ከዚህ ውስጥ አንዱ የጎደለ እንደሆን ሀገር ለመባል ትጎድላለች። እነዚህ አንድም አራትም ሆነው እንደ ብረት ሰንሰለት የተጋመዱ እውነቶች ትክክለኛ ማንነት ያለው ታላቅ ሕዝብና ታላቅ ሀገርን ይዘው ከዘመን ዘመን ይሻገራሉ። ኢትዮጵያ ከዘመናት በፊት የዘመነች ከዓለም ሀገራት ቀድማ ሀገር የሆነች እጅግ አስገራሚና አስደናቂ ባህል፣ ታሪክ ባለቤት ከመሆንም በላይ የሰው ፍጥረት መገኛ ግንባር ቀደም የሆነች እኛ ብቻ ሳይሆን ዓለምን የመሰከረላት ታላቅ ሀገር ነች። ለሕዝቧ ብቻ ሳይሆን ለአፍሪካውያን ነጻነት አርማና ምሳሌ በመሆን ከቀኝ አገዛዝ ስርዓትና ቀንበር ራሷን ነጻ ያወጣች አያሌ ተጋድሎና የድል አርበኛ ሕዝብና ሀገር እንድትሆን ዛሬ ባለንበት ዘመን የኋልዮሽ ታሪክ ላይ በመንተራስ ካለፈው በመማር ከበጎውን በማስቀጠል ክፉን በመቁረጥ ከድህነት፣ ከእርስ በርስ ጦርነት፣ ቂምና ጥላቻ፣ የበቀል ፖለቲካና የብሔር ጥቀርሻ ጥላሸት ተላቃ እንዳትቀጥልና በሐሳብ ብዝሃነትና ልዕልና እንዳትጎናጸፍ ከዘመን ዘመን በራሷ ልጆችና ሰርጎ ገብ በሆኑ በባዕዳንና በሀገር ውስጥ ባንዳዎች ሰላሟን እንዳታገኝ ልማትና ዲሞክራሲያዊ ብልጽግናዋ እንዳይረጋገጥ ዛሬ በርካታ ሀገር በቀል ችግሮች ውስጥ ትገኛለች። ብሔርተኝነት፣ የሃይማኖት ቁርሾ፣ ስር የሰደደ ጥላቻና የስልጣን ጥመኝነት ህዝቦቿን ለጦርነትና ለሞት ለድህነት በመዳረግ ባለፉት ታሪክ ትርክት በመጠቅጠቅ ሀገርና ትውልድ ወደፊት ከማራመድ ይልቅ ወደ ኋላ የሚጎትት ሀሳቦችን በዜጎች በመስበክ ያልተረጋጋች ሀገር እንድትሆን የሚሹላት ባንዳዎች በጥቅም በመተሳሰር ለራሷ ዜጎችና ሞትና ስደትን እንዲሁም ጦርነትን ለመጋበዝ ሌት ተቀን ይተጋሉ። ብሔርን ከብሔር ሃይማኖትን ከሃይማኖት እንድትጋጭ ዘውትር ሐሰተኛ መርዛቸውን ይረጫሉ። እነዚህ አካላት ነገ ሀገር ከሌለች እነሱም እንደማይኖሩ ግን ያውቃሉ። በአሁኑ ወቅት በኢትዮጵያ ሰሜናዊ ክልሎችና በተለያዩ ክልሎች ውስጥ ያሉ የፖለቲካ ችግሮችን ለመፍታትና ሰላምን ለማረጋጋት ለማስቀጠል መንግስት ከጦርነት በተጨማሪ የእርቅና የሰላም እንዲሁም የብሔራዊ መግባባት መድረክን ገለልተኛ በሆኑ አካላት እስከ መፍጠር ድረስ ደርሷል። ላለፉት 5 ዓመታት በኢትዮጵያ ወደ ሰላምና አንድነት ለማምጣት የተጀመረው የብሔራዊ ምክክርና የመግባባት መድረክ አያሌ ስራዎችን እየሰራ የቆየ ሲሆን በሀገር ውስጥ ብቻ ሳይሆን ከውጭ ሀገር ያሉ ትውልደ ኢትዮጵያውያንን በሀገራቸው ጉዳይ ጽኑ ተሳታፊ እንዲሆኑ ለሀገራቸው አንድነትና ሰላም ብልጽግና የራሳቸውን አሻራ እንዲያስቀምጡ ሞግቷል። ይህ ሀገራዊ የምክክር መድረክ በሃይማኖት አባቶች፣ ምሁራኖች፣ የታሪክ ተመራማሪዎች፣ የሀገር ሽማግሌዎች እንዳካተተ ገለልተኛ ቡድን ቢሆንም ይሄ ቡድን በእስካሁኑ ስራ ዘመኑ እያመጣ ባለው ውጤት የተጠበቀውን ያክል አለመሆኑ በርካቶች አስተያየት ይሰጣሉ። ትናንት ሰኔ 17 አመሻሹን ይሄ ቡድን በሰጠው መግለጫ በእርግጥም ቡድኑ ከመንግስት ስርዓትና ፖሊሲ ወይም ከየትኛውም የፖለቲካ አስገዳጅ ስርዓት ነፃ መሆኑን አጠራጣሪ ያደርገዋል። ኢትዮጵያ ምንጊዜም ለእድገትና ሰላም እንድትመጣ የምትችል ስር ነቀል የሆነ ከቂምና ጥላቻ ፖለቲካ ተላቃ ዜጎች የጠራ አስተሳሰብና ልህቀት የተሞልተው ለነገ አዲሱ ትውልድ የኋልዮሽ ትርክትን በመላቀቅ የራሳቸውን የጠራ ድርሻ ሊወጡ ብቻ ነው። ስልጣን ወይንም ሀገር መብራትን ብሔር ተኮር ወይንም እኔ እሻል እኔ አንተ እሻል ከሚል የበታችነት አስተሳሰብ በመላቀቅ መሻገር እንችላለን የሚለው አብይ ሀሳባችን ነው። ኢትዮጵያ በምስራቅ አፍሪካ ቀንድ ግንባር ቀደም ሀገር በመሆኗ ማስቀጠል የምትችል በርካታ ጠቃሚ ምልክቶች እያየን መሆኑ የሁላችንም እውነታ ነው። እውነቱ ተስፋው ደግሞ ለማየት የዛሬው ሰላምና አንድነት ስንሰራ ብቻ ነው እንላለን። የትናንትናው ሀገራዊ የምክክር መድረክ ሀሳቦችን ለበጎ ለጋዋ አዲስቷ ኢትዮጵያ በፈተናዎች ውስጥ ሆና በማለፍ የምትሻገር ሀገር እንደምትሆን በርካታ ተስፋ ሰጪ ሀሳቦችን ተሰንዝረዋል። ከሀሳብ በዘለለ ሁሉም ዜጋ ደግሞ ትልቅ ወደ ተግባር ለመለወጥ የራሱን ድርሻ መወጣት አለበት የሚለው የዛሬው መልእክታችን ነው። ሰላም።